ሰላም የዩቲዩብ ተከታታዮቻችን ዛሬም ባበደ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ላይ እንደተለመደው አስቂኝ አዝናኝ አነጋጋሪ የተለያዩ ቪዲዮዎችን ሰብስበን መጥተናል ማለት ነው። ይሄ ቪዲዮ የምታዩ ሰዎች የግድ ሶስት ነገር ማድረግ አለባችሁ። ለመሳቅ ዝግጁ መሆን አለባችሁ፣ ለመዝናናት ዝግጁ መሆን አለባችሁ፣ ሲቀጥል ደግሞ ሰው ለመርዳት ዝግጁ መሆን አለባችሁ ማለት ነው። ይህ ምን ማለት ነው? ይሄን ቻናል ሰብስክራይብ በማድረግ እና ይሄን ቪዲዮ ላይክ በማድረግ እኔን ወንድማችሁን ማገዝ ትችላላችሁ ማለት ነው። በቀጥታ ወደ ቪዲዮ ለዛች ልጅ ላኩላት። ኦኬ ሰኔና ሰኞ ገጠመ መጥፎ ድል ነው። ልደትሽ ነው መጥፎ ድል። የጠንቋይ ቤት ከበሮ ደብዳቤ ዴት ስታረጊ መጥፎ ድል አልመሰለሽም ነበር? ሰኔና ሰኞ ገጠመ። ለምን ዜማ አያወጣም? ወንዱ አንቺን ላለማግባት ከሀገር እየተሰደደኮ በረሃ ላይ ያለቀ። ካንቺ በላይ መጥፎ ድል አለ እንዴ? እኩዮችሽ እዛ አግብተው ቤት ያሰራሉ። አንቺ ኦምብሬ የሚያሰራተሽ ጃርተ ነው የምትመስዪው። አንቺ ገነት ነው የምትገቢው ከተባለ ሁላችንም ነበር ኃጢያት ምንሰራው። ገና ጫጉላሽና ፍችሽ ይገጥማል። ጅቡኛም እኔ አላልኩም እኔ የለሁበትም። እኔ ልጅቱንም አላውቃትም። ግን ሰኔና ሰኞ ገጠመ ጥሩ ነገር ነው መጥፎ ነገር ነው የሚባል? እኔ እኮ አላውቀውም። ምንድነው የሚባል? እስኪ ኮሜንት ላይ ጻፉልኝ። ጀማሪ ሳይንቲስት ቢ ላይክ ፓርት 2። ኦኬ ሰላም። ዛሬ ከገደል የሰው ልጅ ዘሎ አይሞትም በሚል መሪ ቃል አንድ ኤክስፐሪመንት ይዤላችሁ መጥቻለሁ። አብርሃም ጃምፕ say something አብርሃም። በቃ ሙቷል አብርሃም። ወይኔ አብርሃም እንዴ ዶክተር ብዙ ለታየዋሉ ልደረው ግን ብዙ ይሄ ኤክስፐሪመንቶቹ በጣም ያበዱ ናቸው። እዚህ በፊትም አንዱ ላይ ቻለው ፓርት 1 ይመስለኛልና የሌለ ነው ዴቭ ቢሰራልን ኤክስፐሪመንት ሰው ገሉ ኤክስፐሪመንት እኛን ለማሳወቅ እኮ ነው። ባይዘውያችን ነገር አይታችሁ ታላ የሚከፍለው መስዋዕትነት እኛን ለማሳወቅ። ወይኔ ብር ሲገባለት የሚቀየረው ጀለስ። ኦኬ አራቡ የኔ የሆነ የፋዘር ጓደኛ ነውና እንት 10 ሀብታም የመሆኛ ዘዴዎች ጽፎ ማለት ነው። መጽሐፉን ማሳተ ብር አላጣ መሰለህ ወይ? ከዚህ ስሜት ነው የሚቀየርላት። ገዳይ ጾጉ ነው እና ይሄው ብሩ ገባ 1000 ብር ነው እኮ ደግሞ። አሁን እንደው ታውቃለህ የብቻ ጊዜ አሳልፍ ብዬ እመክራለሁ እኔ ታል አሁን ብዙዎቻችን ለምን ወንድም ለ1000 ብር ብለህ ወንድምህን ለምን ትሸጠዋለህ እንዴ? አብረን ነው የምናሳልፈው ለብቻ አትዝናና ምናምን እና የሆነ ብቻ የመዝናናት እንዳለብኝ ውስጥ በጣም እንትን እያለኝ ነውና አሁን የሳክ ነበር እኮ ብር ሲገባ እስቲ እንገናኛለን። ሸፍሺ ኖር እንደዚህ ይደረግም ኖር ነው በጣም እንዲህ አታድርጉ። ኖር ነው በጣም። ሴት ማናገር የሚፈራው ዶክተር እንዴት ብዬ እንደምነግርሽ አላውቅም፣ ግን ሁለቱም እግሮችሽ መቆረጥ አለባቸው። ወይኔ ቆይ ግን እኔ ፍቅር መች ነው እኔና አንቺ ግንኙነት የምናደርገው? ነገርኩህ እኮ ከትዳር በፊት ምንም አይነት ግንኙነት አናደርግም። ትክክል በጣም ትክክል። ቆይ እንደውም ደወለ። ሄሎ ትዳር ኦኬ እኮ ከትዳር በፊት አረ ወይኔ አረ ቻም ምን ወረታቸው ነው እንዴ? አሁን ላይ እኮ ፋራ ነው ተብለው ቢታዩ ሴቶች አሉ እንደዚህ በማለታቸው ፋራው ሲቆይ ይታወቃል። እኔና ጠንከር በይ አይዞሽ። ቆይ አንተ መስተፋቅር ምን ያደርግልሃል? በቃ ፒክአፕ ላይ ተጠቀም እንደ ዘመናዊ ሰው ሲሆንልሽ ወይ የፍቅርሽ እሳት ልቤን አቃጠለው በላት። በቃ ባንዴ ነው የምትሞተው። በቃ ዲያስፖራ ናት በፍቅር ውድቅ ነው የምትል ሲሆንልሽ እንዴማ እንዴ ማለት ስትል የፍቅርሽ እሳት ውስጥ እንዴ ነው የሚያሳብዳችሁ ሲንግልነት። አማርኛ አትችልም እንግሊዘኛ ከየት አምጥቼ ላውራትሽ? ተማር ስትባል ክፋት ነው። አሁን ዞረ እኛ ላይ ትምህርት ነው ተማሩሽ። ይሄንን ሙዝ አንድ ታገምጣታለህ ከዚህ አንተ ሆነች አበቃ። እና ቆይ ይሄ ሙዝ ከበላሽ በኋላ ያው ፈረንጅ ናት መቼም ታውቃለህ
ኧረ ተው ሰለሞን ባልጋታ ባልገኝ ተው ግን ተው የገዛ አባቶች ዝም ያሉ እኔ ምን ስማችሁታል ሰይጣኑ አታባልገኝ ሲለው ሰውዬው ወይኔ ነው ድምጽም ሆነ እኮ ለምንድን ነው ዝም ያሉት እነሱ የራቁት ቪዲዮ ተይዞባቸዋል አትክፈለኝ በቃ አትደውል አማ እኮ ያረገኝ እንዴ ከማን ጋር ነው የምትደረቋት አንዱ እኮ ነው ደውሎ የሚያደርቀኝ በእናትህ እኔ የምለው የድሮ አባቶች ጀግና ነበሩ ያሁኖቹ ቆይ ሐናና ቀያፋ ደግሞ ተወለዱ እንዴ ሙዝ ከየት መጣ ወይኔ ሰላም ይበላው አትላጠው የራሳችሁን እየበላችሁ ታዲያ እኔ በረሃብ ልሙት ደም እንዴ የኔ አባት ሊሎ ነው ሶልዬ ወይኔ ስማ ሰላቢ ቆይ ቦሳ እንዴ ሶል እንዳናገር ሶልዬ ሲውልህ እንዴ የፍቅሬ እሳት ልብህን አቃጠለው አረ ቦስ የሆነ መፍትሄ ነገር ፈልግ ማርከሻ የለው ስማ ሰላቢ ከትያስካልና ከሰሊ ማን ነው የምትወደው ምን ጥያቄ ያለው ሰልይ ነው ወይኔ በትያስካን ጨከነ ገብቶለታል ሰሊ አረ በቃ ጸበል እናስጠምቀው ሰላቢው ጸበል እናስጠምቀው አላለ ሰላቢው ጸበል አይደል በጣም ፒኦቪ ግንቦትና እኛ እሺ ኮማንደር እስቲ አንዴ ፎቶ አንሺ እሺ እንዴ ፖለቲካ ፓርቲ አርማ ነው እሱ አይደለም አሃ ቅንጅትና ይሄ በጣም ከባድ ወርደ ነበረ ግንቦት እንዴ ምን ነካችሁ ምርጫ ቅስቀሳ ላይ ናችሁ እንዴ አራ ፎቶ ነው ፎቶ እሺ እስኪ ይሄ ደግሞ እንዴት አይውባቸው ይው ቀይሩ እስኪ ወጣ ተረጋጋ እንጂ እንዴ ይሻላል እኮ እንዴ ትቀልዳለህ እንዴ እሺ አሪፍ ነው ወይ እንዴ ነው ችግርን ማሳለፍ ነው እንደዚህ ያረጉ አንተ ግን ማለት ነው የምሬን እኮ ነው የምልህ ማለት ጂም ገባለው እያልክ እኮ ማለት ነው አርሰናል ፕሪሚየር ሊግ በላኩ እንዴ ለኔ ነው ትክክል ለኔ ነው መቼ ነው የምገባው አመት እስከ አመት ገባለው አታፍርም እንዴ አንተ ስራ እንጂ ግባ ራስህን ለውጥ እንዴ ምንድነው እየሰራ ያለው ሞቲቬት ያደርገኝ ነው እሺ ፎከስ ኦን ካሪየር ኖት ገርልስ አር ቴምፖራሪ ሰክሰስ ኢዝ ፐርማነንት ጂም ወጥረ ስራን ስራ ገንዘብህን ያዝ ሞቲቬሽን መሰግነ እሺ ይሄ የኔ ነው በቃ የኔ እኔ ጀምራለሁ አቋርጣለሁ እላለሁ አልጀምርም እንዴው መቼ እንደምጀምር ፈጣሪ ወቀው ባወሩ ግን ጠንከር ብለን ችክረምታ ይሄን አሳብጣል በቃ ሌላ ሰው ነው ብንሆን እሺ በዚህ 5 አመት ውስጥ ራስህን የታየዋለህ አንገቴ ላይ የ2 አመት የአይምሮ ህሙም አለ የህክምና ባክግራውንድ እንዳለህ ነግረኸኝ ነበር ምን ነበርክ በሽተኛ ነበርኩ ህክምና ላይ አልሰራህም ማለት ነው ሞክሬ ነበር ግን ጋውን የለኝም እና አልተማርክም አረ ተመረያለሁ አካውንቲንግ እኛ እኮ ለመቅጠር የፈለግነው ዶክተር ነው እሺ ምን እሺ ዶክተር ሆኜ እሰራለሁ ካልክ እሺ ተቀጥረሃል አመሰግናለሁ ካይምሮአችን በላይ የሆነ ሰውዬ ምንድነው የምናረገው ቻምፒዮንሺ ምን ይሆን እሺ ሰውዬ ምን እናርገው አራባላው አስቸጋሪ ነው በጣም አባ ለሚመጣው ትውልድ ምን ታስተላልፋል እንዳይመጡ ዲቤት አላሉ ይምጡ እንዴ ተስፋላችሁ ኑ እሺ ፈቅዳችሁ አትመጡ ኑ ኤዲ ያያችሁ ተስፋ እንዳትቆርጡ ኑ እናንተ ኑ ፒኦቪ ዛቷን አስተማሪ አይመታኝም የሚለው ልጅ ኦኬ ምን የመታኝ መስሎ ነው እንዴት አንተን ይመጣል ምን ዛቢሮ ወሰደኝ ከዛ በቃ እንደዚህ እንደለመደ ምናምን በቃ እንደዚህ እንዳታረጉ መከረው በዳስተር አልመጣኝም ምንም አላለኝ ምንድነው ፊፊ ሲሄድ እንቅፋት መጣኝ ከዛ በኋላ ምንም እንቅፋት መጥቶኝ ነው እንጂ ማን እንቅፋት መጥቶት ተጀመረ እንቅፋት በጥፊ መማታት ጀመረ አላለው በቃ አንተ ምን ሆነ ነው መከረኝ እንደዚህ እንደደገማለኝ ያለ ከለከ እኮ ነው እኔ አባት ምን አለ ምትናገር ዳስተሩን አራገፈብህ
ያው ግን ቤተሰቦቻችን ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በቻሉ አቅም ኮንሲስተንት ለመሆን እየሞከርን ነው። ለዛ ነው ቪዲዮአችን የሚያጥሩ ብዙ ሰዓት ስለሌለ ማለት ነው። ቪዲዮ ቀርጬ ኤዲት ለማድረግ ምናምን ሰዓቶች ስለማይበቁኝ ለዛ ነው ቪዲዮአችን እያጠራ ያለ እና ረዝሟል። ደግሞ ሀሳብ አስተያየት መልእክት ጌቼ ይጨምር ጌቼ ይቀነስ ይሄ በዛ ያንደሰ የምትሉት ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። በቀጣይ በአዲስ ቪዲዮ ያባበዱ ቪዲዮዎችን ይዤላችሁ እመጣለሁ። ሰይን ቻናል ሰብስክራይብ፣ ቪዲዮ ላይክ ሳታርጉ ከወጣችሁ ይሄ ንፉግነት ነው፣ ፈጣሪ አይወደውም። ስለዚህ ቻናሉ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መውጣት ትችላላችሁ። ሌሎች ቪዲዮዎች ይመጣሏችኋል፣ እነሱንም እያያችሁ ዘና እንድትሉ የኔ ወንድማችሁ ግብዣ ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።